የዓለም የፖለቲካ ማዕከል የሆነውና የክብር ተምሳሌት ተደርጎ የሚቆጠረው ታላቁ የአሜሪካ ቤተ መንግስት ዛሬ አይን ባወጣ ድፍረትና በታሪክ ታይቶ በማይታወቅ ቅሌት ወደ ደም አፋሳሽ የትግል አውድማነት ተቀይሯል። ለዘመናት የከባድ ሀገራዊ ውሳኔዎች፣ የሰላም ስምምነቶችና የዲፕሎማሲ ማዕከል የነበረው ይህ ታሪካዊ ስፍራ ዛሬ ክብሩ ተገፎ የአንድ ግለሰብ የልደት ማክበሪያና የገንዘብ ማጋበሻ ሆኗል። የአገሪቱ ርዕሰ ብሔር የሆኑት ዶናልድ ትራምፕ 80ኛ የልደት በዓላቸውን ለማክበር ሲሉ የህዝብና የመንግስት ክብር የሆነውን ይህንን ግቢ ለግል የንግድ ትርፍ በሚያስገኝ አረመኔያዊ የድብልቅ ትግል ውድድር አዋርደውታል። ይህ ተራ ወሬ ወይም ቀልድ አይደለም። አሜሪካ 250ኛ ዓመት የምስረታ በዓሏን ለማክበር በምትዘጋጅበት በዚህ ወሳኝ ወቅት በቤተ መንግስቱ ለምለም የሳር ሜዳ ላይ 92 ጫማ ርዝመት ያለው ግዙፍ የብረት አጥር ተተክሎ ሰዎች እንዳውሬ የሚቧቀሱበትና ደም የሚያፈስሱበት ዘገናዊ መድረክ ተፈጥሯል። ይህ አይን ያወጣ የታሪክ ሽሚያና አይን ያወጣ ሙስና በመላው ሀገሪቱና በዋና ከተማዋ ጎዳናዎች ላይ እሳተ ገሞራ የመሰለ ከፍተኛ ቁጣን ቀስቅሷል። በሺዎች የሚቆጠሩ ዜጎች ይህንን የሀገር ውርደትና የመንግስት ሀብትን ለግል የፖለቲካና የገንዘብ ጥቅም የመዋል አስጸያፊ ድርጊት አጥብቀው በመቃወም አደባባይ ወጥተዋል። ከቤተ መንግስቱ በስተደቡብ በኩል በሚገኘው ታሪካዊ መናፈሻ መግቢያ በሮች ላይ የተሰበሰቡት ዜጎች የአገሪቱ መሪ በቤተ መንግስታቸው ውስጥ 7 አደገኛ የትግል ውድድሮችን እያዘጋጁ ባለበት በዚህ ሰዓት ይህ የሙስና ግማት ነው፣ ከልክ ያለፈ የሙስና ግማት በማለት አየሩን በጩኸት እያናወጡት ይገኛሉ። በሌላ በኩል ደግሞ የውርደቱ ተባባሪ የሆኑ በሺዎች የሚቆጠሩ የዚህ ደም አፋሳሽ ውድድር አፍቃሪዎችና የፕሬዝዳንቱ ጭፍን ደጋፊዎች የተቃዋሚዎችን ማዕበል ጥሰው የትራምፕ አስተዳደርና የውድድሩ አዘጋጅ ኩባንያ በህዝብ መሬት ላይ ወደ ገነቡት ግዙፍ የመመልከቻ ስፍራ እየጎረፉ ነው። ይህ በብረት አጥር ውስጥ የሚደረግ እጅግ አደገኛና የከረረ የትግል ውድድር የአገሪቱን የማይበገር የትግል መንፈስ ለማክበር ታስቦ የተዘጋጀ ነው የሚል የውሸት ሽፋን ቢሰጠውም በስተጀርባ ያለው እውነት ግን ፕሬዝዳንቱ በውድድሩ አዘጋጅ ኩባንያ ውስጥ ያላቸው ከፍተኛ አክሲዮን ድርሻ ተጠቅመው የህዝብን መሬት ለግል ካዝናቸው ማደለቢያነት እየተጠቀሙበት መሆኑ ነው። ተቃዋሚዎች ይህን አይን ያወጣ ዘርፊያ ዝም ብለው አላለፉትም። በስፍራው ላይ ያመጡት ትዕይንት የፖለቲካውን ስርዓት መበስበስ እርቃኑን የሚያወጣም ነበር። ከእንጨትና ከብረት የተሰሩ ግዙፍ የውሻ ቤቶችን በሚመስሉ እስር ቤቶች ውስጥ የፕሬዝዳንቱንና የዋና ዋና የካቢኔ አባሎቻቸውን ፊት የሚመስሉ ግዙፍ አሻንጉሊቶችን አስገብተው በጎዳና ላይ በማሳየት ትክክለኛው ቦታችሁ ይህ የትግል መድረክ ሳይሆን የህግ ተጠያቂ በሌለበት በዚህ ሀገር ውስጥ የሚገባችሁ ወህኒ ቤት ነው በማለት የዝርፊያውን ልክ ፊት ለፊት አጋልጦታል። በስፍራው ከተገኙት የተቃውሞ አስተባባሪዎች መካከል አንዱ የሆነችውና የዲሞክራሲ ተሟጋች በሆነው ስብስብ ውስጥ በግንባር ቀደምነት የምትሰራው ሱዛን ዳግላስ የነገሩን አጸያፊነት ሲገልጽ የድርጊት እጅግ በጣም የከፋ የሙስና ግማት አለው፣ እውነታውን እንጋፈጠው። የዝግጅት ሙሉ በሙሉ የተዘጋጀው ለትራምፕ የልደት በዓል ማክበሪያና ለገንዘብ መሰብሰቢያ እንጂ ከሀገራችን መመስረትም ሆነ ከህዝባችን ታሪክ ጋር ምንም የሚያገናኘው የከበረ ዓላማ የለውም በማለት በምሬትና በቁጣ ተናግራለች። ሱዛን ዳግላስ ተራ ተቋሚ ብቻ አይደለችም። የህዝብ ታማኝነት ፕሮጀክት ከተባለ የጸረ ሙስና ተቋም ጋር በመሆን ይህንን አሳፋሪ ዝግጅት ሙሉ በሙሉ በህግ ለማስቆም አስቸኳይ የፌዴራል ክስ የመሰረተች ደፋር ሴት ነበረች። ነገር ግን የህግ ስርዓቱ ምን ያህል እንደበሰበሰ በሚያሳይ መልኩ ዝግጅቱ ሊካሄድ 2 ቀናት ብቻ ሲቀሩት አንድ የፌዴራል ዳኛ ያቀረቡትን ክስ ውድቅ በማድረግ ለሙስናው ህጋዊ ሽፋን ሰጥተዋል። በስፍራው ላይ ቆማ ደጋፊዎቹ ወደ ውስጥ ሲተሙ እየተመለከተች እጅግ በጣም አዝኛለሁ፣ ሁኔታውን ክፉኛ አሳዝኖኛል ብትልም የህዝቡ ቁጣ ግን ከምንጊዜውም በላይ ገንፍሏል። በአካባቢ ያለው ድባብ የጦርነት ቀጠናን እንጂ የሰላማዊ ከተማን ጎዳና አይመስልም ነበር። ለመግቢያ ትኬት እስከ 1.5 ሚሊዮን ዶላር የከፈሉና የደም መፋሰስ ሱሰኛ የሆኑ ባለሀብቶችና ደጋፊዎች በተሰለፉበት ጎዳና ላይ ተቃዋሚዎች ታፔላዎቻቸውን እያውለበለቡ የቤት የማን ነው? የኛ ነው። ይህ የሳር ሜዳ የማን ነው? የኛ ነው እያሉ አየሩን በጩኸት ሲሞሉት፣ የትራምፕ ደጋፊዎች በበኩላቸው አሜሪካ የትግል ውድድር በማለት እልህ አስጨራሽ የቃላት ጦርነት ውስጥ ገብተዋል። የዝግጅቱ አቀራረብ ራሱ የቅንጦትና የአረመኔነት ጥግን የሚያሳይ ዘግናኝ ትዕይንት ነው። ተወዳዳሪዎቹ በቀጥታ ከፕሬዝዳንት ዋና ቢሮ በመውጣት በ92 ጫማ ርዝመት ወዳለውና አስፈሪው ጠፈር ተብሎ በሚጠራው ግዙፍ የብረት አጥር ውስጥ ሲገቡ ሀገሪቱ ምን ያህል የሞራል ውድቀት ውስጥ እንደገባች ቁልጭ አድርጎ ያሳያል። ሱዛን ዳግላስ ይህን ግዙፍ አጥር ስትመለከት የመዋቅር በምንም መልኩ ክብርን የሚሰጥ አይደለም፣ ከከተማችን እጅግ ውብና ማራኪ የስነ ህንጻ ጥበብ ጋርም ፈጽሞ አይጣጣምም። የህዝብ የሆነው ይህ ታላቅ ቤት ለገንዘብ ማግበስበሻነት
ለተዘጋጀ የስፖርት ውድድር ፈጽሞ መዋል አልነበረበትም በማለት ጠንከር ያለ አቋሟን አንጸባርቃለች። ይህንን ህዝባዊ እምቢተኝነት ለማፈንና አስፈሪውን ዝግጅት ለመጠበቅ ሲባል ብቻ ከተማዋ ወደ አስፈሪ ጦርነት ቀጠናነት ተቀይራለች። የህዝብን ድምፅ በጠመንጃ አፈሙዝ ለማፈን በመቶዎች የሚቆጠር የህግ አስከባሪ አካላት ተሰማርተዋል። ብሔራዊ ዘብ፣ የሜትሮፖሊታን ፖሊስና ሚስጥራዊ የጥበቃ አባላት አካባቢውን በእግር፣ በፈረስ፣ በሞተር ብስክሌቶች እንዲሁም በታንኮችና ሌሎች ከባድ ጥይት በማይበሳቸው ወታደራዊ ተሽከርካሪዎች በመታገዝ ህዝቡን ለማሸበር ሞክረዋል። ይህ የአንድን ግለሰብ የልደት በዓል ለማክበር የተደረገ ወታደራዊ ትርኢት ሀገሪቱን ወደ አምባገነናዊ ስርዓት እያመራች መሆኑን በግልጽ የሚያሳይ አደገኛ ምልክት ነው። ነገር ግን ከዚህ ሁሉ አሳፋሪ ደም ትርኢትና የጦር መሳሪያ ጩኸት ጥቂት ርቆ ሌላ እጅግ አስደንጋጭና ልብ የሚነካ እውነት እየተጋለጠ ነበር። እነሱ ይጣላሉ፣ እኛ እናበላለን በሚል ጥልቅ መልእክት ባለው መሪ ቃል ስር የተደራጁ የጸረ ጦርነትና የሰብአዊ መብት ተሟጋቾች ለማህበረሰቡ ነፃ የምግብ ማዕድ በማቅረብ የመንግስትን እውነተኛና አረመናዊ ገጽን እርቃኑን አውጥተውታል። በዚህ ሰላማዊ እንቅስቃሴ ውስጥ ግንባር ቀደም ሚና ያላት ኦሊቪያ ዳኑቺ ይህ ዝግጅት የልደት በዓል ብቻ ሳይሆን የአሜሪካን የጥቃትና የጦርነት ሱሰኝነት የሚያሳይ አደገኛ በሽታ መሆኑን አጋልጣለች። እኛ አሁን እያጋለጥን ያለነው ይህች ከተማ ቀድሞውንም በከፍተኛ ሁኔታ ወታደራዊ መልክ የያዘች መሆኗን ነው። አሁን ደግሞ በቤተ መንግስቱ ደቡባዊ የሳር ሜዳ ላይ ሰዎች እርስ በርስ ሲደባደቡና ደም ሲፋሰሱ በማየት የሚደሰት መሪና ስርዓትን ያለን በማለት አረመኔያዊውን ድርጊት አውግዛለች። በመቀጠልም መንግስት በህዝብ ላይ እየፈጸመ ያለውን የኢኮኖሚ ግድያና አረመኔያዊነት ያለምንም ርህራሄ አጋልጣለች። እኛውን በታሪካችን አይተን የማናውቀውንና እጅግ ከፍተኛ የሆነውን የ1.5 ትሪሊዮን ዶላር የመከላከያ በጀት ልንፈራረም አፋፍ ላይ ነን። በሌላ በኩል ደግሞ ለማህበራዊ ዋስትናና ለድሆች ድጋፍ የሚውለው በጀት ላይ ታይቶ የማይታወቅ ቅነሳ ተደርጓል። ሰዎች ገንዘብ ከየት ይመጣል ብለው ሲጠይቁኝ እኔ የምመልስላችሁ በዚች ሀገር ውስጥ ድህነት ራሱ ሆን ተብሎ የተፈጠረ እጅግ ብርቱ የጥቃት አይነት መሆኑን ነው። ለጦርነትና ለጦር መሳሪያዎች ማለቂያ የሌለው በጀት እያለን የዜጎችን ማህበራዊ ዋስትና ቆርጦ ህዝቡን ለረሃብ አጋልጧል በማለት የገንዘብና የስልጣን ባለቤቶችን እኩይ ዓላማ አጋልጣለች። ንግግሯን በመቀጠል የዓለማችንን እጅግ ዘግናኝ የኢኮኖሚ አለመመጣጠን አብራርታለች። የጦር መሳሪያ አምራቾች የሰውን ልጅ ደም እየጠጡ በቢሊዮን የሚቆጠር ዶላር በሚያግበሰብሱበትና አንድ ግለሰብ የዓለማችን የመጀመሪያው ባለ ትሪሊዮን ዶላር ቱጃር በሆነበት በዚህ ዘመን ዜጎች ቀጣዩ ምግባቸውን ከየት እንደሚያገኙ ሳያውቁ በየመንገዱ እየወደቁ ነው። የአሰራር ሆን ተብሎ የተፈጠረ የጥቃት አይነት ነው። ሰዎች በረሃብ እየሞቱና በቦምብ እየተደበደቡ ባለበት ዓለም ውስጥ እንዲህ አይነት እጅግ የበዛ የሀብት ክምችት ፈጽሞ ሊኖር አይገባም ነበር። በቤተ መንግስት ውስጥ ደም አፋሳሹ የትግል ውድድር እየተካሄደ ባለበት በዚሁ ሰዓት ከውጭ በኩል ደግሞ የሐሳብና የመናገር ነጻነትን ለማስከበር ታዋቂ አርቲስቶችና የሰብአዊ መብት ተሟጋቾች የተሳተፉበት ታላቅ የሙዚቃና የኪነ ጥበብ ዝግጅት እየተካሄደ ነበር። ይህ ህዝባዊ ስብስብ ባወጣው አቋምም እኛ በጉልበተኛ ፖለቲከኞችና በሙስና የተዘፈቁ ግለሰቦች የዘመናችንን ታሪክ እንዲወስኑ ልንፈቅድ አንችልም በማለት የማያወላውል አቋማቸውን አሳይቷል። ይህ ዕለት በታሪክ ማህደር ውስጥ በጥቁር መዝገብ የሚሰፍር ስልጣን፣ ገንዘብና አረመኔያዊነት በአንድ በኩል ተሰልፈው የህዝብን ሀብት ሲዘርፉ፣ ዲሞክራሲ፣ ሰብአዊነትና እውነት ደግሞ በሌላ በኩል ቆመው ፊት ለፊት የተላተሙበት ዕለት ነው። ሀገሪቱ በደም አፋሳሽ የብረት